ሰንቱን ባፍንጫው ያቆም ኬኒ ጀግና። እስቲ እንደዚህ ጠቅለል ብለተኛ እኔም በኋላ ጠቅለለ ስለምታስተኛኝ የውሸት ጠብ አድርግልኝ ትንሽ ሆዴን ስላመመኝ አራናት ላይ እንደዚህ ፌሮ እንዲጠብ ይበል ይኸውልህ ለክቼዋለሁ። አንድ ጠብታ እንኳን ይጉደልና በጫማ ጥፊ ልብን ነው የማወጣው። ኧረ ጥሪ መቶ አለቃ የት ነህ ባሻ? ቤት ነኝ ና። መጣው የባስ ሌላ ብሾ ይጠጣሉ እንዴ መቶ አለቃ? እድሜውን በአግባቡ አረቄ ላይ የተጠቀመበት ሰው ቢኖር እኮ መቶ አለቃ ነው። ግን ጭራሽ ነው የማይመስሉት። ያለበት አብሾስ ጭራሽ አብሾ ሰራኝ ስራሱ ከምድር ጦር ቦክሰኛ ጋር ተጣልቶ ጓደኞቹ ነኝ። ይኸውልህ እዚህ ጋር በጩቤ ያስወግቶኛል። የታል? ያው የልጅ ገላ ስለሆነ አሁን ስጋ ለብሶ ነው ጠባሱ የጠፋው። አማሃት በሉኝና አይነ ጥላም አለበት። አሁን እንዲህ ትነበብን አግብቶ እንዲህ ሊኖር መቶ አለቃ ትነበብ ራሱ እኮ ልጅ እያለሁ ያለ አንተ መኖር አልችልም ብላ ታስጨንቀኝ ነበር። አሁን ራሱ እኮ መንገድ እንዲህ ሱቁን አንሴዳ አሽኮረመኝ። አባዬ ምንድን ነው እየተሽኮረመንኩ እኮ ነው። አታ ባሻ እያነሳው መጣ። እድሜ ረዥም ነው ማለት ነው። መቶ አለቃ ደህና ዋሉ? ኖር ልጆች በዝጊር ተው ትንሽ ባዶ ቤት መጡ እንጂ አሁን ደግሞ እንጀራ ልጋግር ስል ነው የመጡብኝ። ቅቤ የሆናችሁ ልጆች እምቢ እንዳይሉ መቶ አለቃ ሻይ ቡና ወተት ሻይ ኮረንቲ ካለ ሻይ ኮረንቲ ብሰጡት በጣም ነበር ደስ የሚለኝ። መቶ አለቃ ኮረንቲዋን አረቂውን አባዬ ትንሽ ደብቆታል። አሁንም ዕቃ ትቀብራለህ? አይ ባሻ ይህ ምን እሱ ብቻ እድሜያቸውን በአግባቡ አረቄ ላይ ነው ያባከኑት ምናምን ሲለን እኮ እኛ ገርሞን ነው። ባሻ አልቅ ኧረ እኔ አላልኩም። የአብሾ አለባቸው መቶ አለቃ ምናምን ብሎ እኮ ነው የደበቀው። አይገርሞትም? ጭራሽ አብሾ ይህ አምጣው። በሻይ ነው መቶ አለቃ? ምን የባሻ ልደት ነው እንዴ? ኧረ በባዶ አድርገው እንዲ እንደሱ አይሉኝም እንዲ ያዙ ለእናንተ ያዝ። አረ እኛ እንኳን ይቅርብን መቶ አለቃ። አያያይ ወንድ ልጅ አረቄ ካልጠጣ ምኑን ወንድ ሆነ? ወንድ አይደሉም። ልክ ነህ። ለዛውም ወንድ ወልዶ ወንድ ያሳደገኝ ነኝ መቶ አለቃ። ቅዱልኝ እንዴ! ይጠራጠራሉ እንዴ? ወንድ ነኝ ቅዱት መቶ አለቃ። እንዴ ሰበብ አገኘሽ? ሰው እኮ ሻይ ኮረንቲ ላይ ሻይ ላይ ነው አረቄ ጠብ የሚያደርገው። እናንተ አረቄ ላይ ነው ሻይ ጠብ እያደረጋችሁ። በጣም ይገርማል። ጭራሽ አብሾ አለበት ብለህ ማስወራት ጀመር። ምን እሱ ብቻ መቶ አለቃ አይነ ጥላ አለባቸው። ሴት ሰላም ሲላቸው ያለቅሳሉ ብሎናል እኮ። ጭራሽ እኔ ባለ አይነ ጥላ እሱ ገርሞት ነው እንዴት እየተነበበው የድሮ ፍቅራቸው አገርሽቶባቸው ነው መሰለኝ መግቢያ መውጫ ሳጡኝ ምናምን እያለን እኮ ነበር የመጡት። አሁን ጭራሽ በትኔ አምናቸው ነው በሻ ባረቃ ሊዲያት ነገር እዚህ ጋር ያበቃ አብረን ስለመነዳብን ቦምብ ስትል ሚስቴር ወይኒ እኔ ኩራቶች እንዴት ነው የሚያምርባችሁ መለኪያ። እስቲ ቀና አባዬ ምንድን ነው ስታው ነው እዚህ ጋር ረቅዳው ምንድን ነው አባዬ? ፒናት አይ ጋዝ ናት ባሻ አንተ ጋ ነው ሳባ እኔ ጋ ነው። ደረቅ ጥብስ እዚህ እየጠበስኩ ነው። ኡፍ ቤቱ ባዶ ነው። እንዴት አባቱ ነው ደስ የሚለው። ጃማይካ አንዴ ማረገው። ቆይ ሰፈሩ ባዶ ነው። አንድ ፈላ የለም። እንዴት ነው ደስ የሚለው። ሱዳን ነው ማረገው ዛሬ። ወደ መድረኩ እንዴት ነው ደስ የሚለው። እናት እባክህ ፈጣሪ የአዲስ ዘመን አምጣ እንኳን ለእኔ ቀርቶ ጠላቴ የማይጣ ይላል አባዬ። እነዛ የሰላቢ ልጆች የሉም። ቀኔ ነው ዛሬ። አረ ምንድን ነው አየሩ ዛሬ? በምን አባቴ ልውል ነው በእናት አውርቼ ሳልጨርስ መላ አቺ ነይ ፓፓ ነይ አማን ነው እንዴት ነሽ? ፊሽ ነው እንዴት ነሽ? ነይ እስቲ አማን ነው እንዴት ነው? ታሜ ነው የላክሽ? አይ ማን ነው? ታሜ ነው ፖል ዳንሰኝ ማስታወቂያ የተሻይ መጣሽ አይደለም አባት? እና ምንድን ነሽ አንቺ? እኔ ኤሌክትሪክ ሰራተኛ ነኝ እኮ። እዛም ኤሌክትሪክ ይዞሽ ነው ብትደንሺው፣ እዚህ ደግሞ እኔ በነፃ ብቁ ተወዛዋዥ አደርግሻለሁ። ደግሞ አቋምሽ መልክሽም አሪፍ ነው። ያው ከቤት ባትወጪ ስሪ ዋን እቺ ነች ዳ
አረ በጣም ደብልሽ አባቢያ ከዚህ በፊትማ ሌላው በይ እንግዲህ ቀጣይ በዘመኔ ዳስ እስክንገናኝ ያ ይቅናሽ እንግዲህ ይመች አትጥፊያ ይመች እንዴ በርና መስኮቱስ ዛሬ ማያ ሄሎ አንተ ውሻ ወይ አባዬ የና ሰፈር ያ መጣው አካ አባዬ ምንድነው ደግሞ ተገርዘነው? ኧረ ለሙቀቱ ነው እንጂ ሞቆኝ ነው። በርና መስኮቱስ የኔ ውድ አባት ምንድነው? መልካም አባቶች ቀን የምን አባቶች ቀን? ሁሌም ለኔ አባቶች ቀን ነው አባዬ። ያው ገንዘብ ኖሮኝ አይደለም የገዙ ለአንተ ያለኝ ክብር አባዬ ይሄን አንስብሃል የኔ አባት። የኔ ልጅ እየመሰልሽ ነው ለካ የኔ ጌታ። ወይኔ ባሻ ወይኔ ታሼ ግባ። እኛ ስንት ዓመት ስንኖርበት ተሰምቶ ማያውቅ ነገር ባሻ ምንድን ነው? ተወኝ እስቲ ባሻ። የእህቴ ልጅ ለእንግድነት ቤት መጥቶ ዘረፉት በቀን በጠራራ ፀሐይ። ፈጣሪ ልጅን ከላይ ነው በርቆ የሚሰጠው። የእኛዎቹ ልጆች አድገው ለአባቴ እያሉ የለ በሀብል በምናምን ያንበሸብሻል። የሌሎቹ ደግሞ ማጅራመች ሌባውኑ በቀን ሌባውን እዚሁ አገኘሁት። ምንድነው ተሽ ተዘረፈው ሀብል እኮ ይሄ ነው ባሻ። ይሄ ብቻ ነው እንዲ ያለው ከተማ እኔም በትእዛዝ ያሰራሁለት ተሽ ያረሱ ነው የሰጠኝ። በዚህ አንድ ፍሬ ልጅ አታሳብ። ድሮም አውቃለሁ ማጅራ ስመታ አንተ አዜኝ ስለት ናት። ያው እኛ እጅ በእጅ መጣላት እድሜያችን ስላለፈ ዝም ብለን በስለት ጠቅጠቅ እንደራረግ። ያት በእናትህ ላስ የምትደረግ የኔ ቆንጆ የኔ ደርባባ። ኧረ እባክህ እኔ እኮ ለምን ፋርማሲ መሸጥ እንደማትጀምሪ ነው የሚገርመኝ። ምን ማለት ነው ደግሞ? መድኃኒት ናታ የኔ መድኃኒት። አሬና ረቄቷ አጠጣ እንዲህ በቴስታ እንዳልጠጣ አንተ የጅብ ልጅ። ዘፈንስ ፈምዶት ባሽጌ የኔ እናት ለኔ ዘፈን ኧረ ዘፈኝ ደስ ነው የሚለኝ ልጅ። ያው ሊሊሾ ከቀን ወደ ቀን ለአንቺ ያለኝ ስሜት እየተቀየረ ነው። ፍቅርሽም እየጸናብኝ ነው እና አንድ ውሳኔ ወሰንኩ ሊሊሾ። ቀሪ ዘመንሽ ከኔ ጋር ለማሳለፍ ፈቃደኛ ነሽ ሊሊሾ? ኦ ማይ ጋድ ባሽዬ ታገቢኛለሽ? እሺ አንቺ እንዴ አንተ የጅብ ልጅ አጨብጭብ። ሊሊሾ ከዚህ ሽማግሌ ጋር ኃጢአት ነው ምንድነው? ፍቅር እድሜ አይገድበውም። ዛሬ ነው ዓለም ደስታችሁ፣ ዛሬ ነው ዓለም ደስታችሁ። ባሽዬ ልሳሞት? ይሄ እኮ አይጠየቅም ሊሊሾ ነይ። አይሆንም። ምንድነው አታ ምንድነው? ሌባ ነው ምንድነው አታ ምንድነው? በህልሜ ነው ህልም ነው። ግባለተ ገባ በጥፊ ማለት ነበር ሲያስጠላ። እባክህ ያየሁትን ምስል አልገባ ነው። አባዬ ለሊሊሾ ተንበርክኮ ቀለበት አላረገላት። ከዛ በሰርግ ዘፈን ጨፍሮ ምናምን ልክ ሊሳሳሙ ሲሉ እኮ ነው ብልን ያልኩት። ግባለት ህልም ነው። ህልምልም በል ህልምልም የፈጠነ ህልምልም። ምድረ ምቀኛ የልጅ ምቀኛ እና ያራዳ ልጅ ህልሙን ካቆምክበት ብቀጥለው አረ ጀግና ነው ግን። ኤኒዌይ በቀጣይ ባበደ ቪዲዮዎች እንገናኛለን። ሐሳባችሁን የተመቻችሁን ቪዲዮ ኮሜንት ላይ አስቀምጡልኝ። ቪዲዮ ላይ ከሰል ካላችሁ ላይክ እያረጋችሁ ለደበራችሁ ፈታዛና ማለት ለሚፈልጉ ሰዎች ቪዲዮን ሼር አድርጉላችሁ። ከኔ ጋር በሌላ ባበደ ቪዲዮዎች እንገናኛለን። እስከዛ ድረስ ፒስ